እንደበላሽ አይደል ከርሰው እንዴ ካሜራ ተነስተሽ ምንድነው የሚያሳደብሽ? ቆይ አንቺ ጤነኛ አይደለሽም እንዴ? አንቺ ነሽ ችግር ያለብሽ። አንቺ ነሽ ከአብዲ ጋር እንደማልገባ እያረግሽኝ ያለሽው እያልሽ ነው እንዴ? አዎ አንቺ እያለሽ መሆን የማይችል ነገር ነው። እስቲ እውነት በይ እስቲ በእናትሽ። ሰላም ጤና ይስጥልን ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ብያችኋለሁ። ሰላማችሁ ባላችሁበት ቦታ ብዝት በልልን፣ ሀገራችንን ሰላም ያደርግልን። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ቪዲዮ የምንመስላችሁ ጋዲሴን ከቤት ውጪ ልላት ነው። አብዲን ብዙ ጊዜ እየተጨቃጨቅን ብዙ እንትን እያደረግነው ያስቀየምነው ስለሆነ እና ጋዲሴን ውጪ ልላት ነው። ጋዲሴ የምትወጣ ከሆነ ደግሞ እኔ እወጣለሁ። ቤት ውስጥ አልኖርም። ሁለታችን እንድንወጣ ነው ስለፈለኩ ነው። እና ጋዲሴ እንደዛ ልላት ነው። ምን እንደምትል አብረና ያለን ላይክ ሰብስክራይብ ማድረግ እንዳይረሳ። አብራችሁ ተከታተሉ። ለምን ጠራሽኝ? ቁጭ በይ። እኔ የምበላው ለምን እንደምትበይው እረፍ። ምን ማለት ነው? እኔ ላንቺ እኮ አይደለም ያመጣሁት የገዛሁት። እና ምን ማለት ፈልገሽ ነው? አትበይ እያልሽ ነው? አንቺ በቃ ሁሌ መብረት አይሰልችሽም እንዴ? ቢስቲ አንቺ ቆይ ያየሽው ነው እየበላሽ አይደል እንዴ? ቆይ አሁን ለዚህ ነው የጠራሽኝ? በፈጣሪ ስም እንዴ ኮንዲሽን ያደረን ተባሽ ነው የምትመስለው። ለማንኛውም እኔ ማለት የፈለኩሽ ማለት ነው ምንድነው የምትይዛው? ተናገሪያ። መናገር ያለብሽን ነገር ተረጋጊያ። ልጁን ማነው አብዲ እያስቸገርነው ነው። እየተጨቃጨቀን በእኛ ምክንያት እየተሳቀቀ ነው። በአንቺ ምክንያት ነው። መቼም በማን ምክንያት ይሆናል? አንቺ ነሽ ያለው አንቺ ምን አሁን ማን ነው? አንቺ ነሽ እኔ ነኝ አላልኩም እኔ ሲጀመር። እሺ ሲቀጥል ደግሞ እያስቸገርነው ስለሆነ እና አንቺ መውጣት አለብሽ ከቤት ማለት ምን ስለሆነ ነው የምወጣው እኔ እንዴ? አልኩሽ እኮ እንግዲህ የሰው ቤት ላይ ሙጭ ብለን ተቀምጠን መጨቃጨቅ ምናምን በጣም ነው የምለብለው እኮ። እሺ ስሚኝ እና አንቺ ልብስሽን አዘጋጅቼልሻለሁ። እሺ መውጣት አለብሽ፣ መሄድ አለብሽ። ቆይ አንቺ ማን ስለሆንሽ ነው የኔ ልብሶችን የምታዘጋጅልኝ? ሲቀጥልም ደግሞ ማን ስለሆንሽ ነው አንቺ ውጪ የምትይኝ? ባለቤቱ ውጪ በለኝ። ባለቤቱማ ማን ነው? ባለቤቱ እኮ አብዲ አይደለም። አብዲ ተከራይቶ ነው አይደል ያለው? ባለቤቱ የራሱ ቤቱ የቤቱ ባለቤት አለ። የቤቱ ባለቤት መጥቶ ውጪ እስክምልሽ ነው እንዴ? ኧረ እባክሽ ባለቤቱ ማን ነው? የአብዲ አይደለም እያልሽኝ ነው? የአብዲማ አብዲ ተከራይቶ እኮ ነው ያለው። እና እሺ እባክሽ የማን ነው ታዲያ? ባለቤቱ የሰራው የራሱ አለ። ባለቤት አለው እኮ የቤቱ ማለት ነው። ስለዚህ እሺ ተከራይቶም ቢቀመጥ እሺ አዳምጪኝ አንዴ። ተከራይቶም ቢቀመጥም ተከራይቶም ባይቀመጥም አንዴ እስከገባበት የሱ ነው ማለት ነው። ሊሆን ይችላል ሳይሆን ነው ባለቤቱ አከራዩ መጥቶ ውጪ እስክልሽ ነው እንዴ? እሱ እኮ እንግዲህ ተሳቆ ልሞት ነው በእኛ ምክንያት ማለት ነው እኮ። እኔ ምን አጠፋሁኝ? እኔ እኮ አይደለሁም ይሄን ሁሉ ነገር የማረግ የተጀመረው እኮ አንቺ ከመጣሽ በኋላ ነው እንጂ በፊት በሰላም ነበር ያለ ነው እኛ። እና ለዛ መውጣት አለብን። መውጣት አለብን። ኦኬ አንቺ ትወጫለሽ? እኔ እወጣለሁ። አንቺ ከወጣሽ እኔ እወጣለሁ። ቀድመሽ አንቺ ትሄጃለሽ። ልብስሽን አስተካክያለሁ። እኛ ሁለታችን አንድ ላይ ከወጣን እንትን ሲጀምር አንቺ ማን ስለሆንሽ ነው የኔን ጨርቅ የምታዘጋጂ? ማንነቴን ልነግርሽ ምናምን አይደለም የነገርኩሽ ያለሁት። እኔ ሴትዮ ያንቺ ንግግር ከማዳመጥ ብበላሽ አለኛል። አንቺ ማን ሁሌም እንደበላሽ አይደል ከርሰው እንዴ? ካሜራ ተነስተሽ ምንድነው የሚያሳደብሽ? ቆይ አንቺ ጤነኛ አይደለሽም እንዴ? መውጣት አለብሽ ያልኩሽ። ለምንድን ነው የምወጣው? ባለቤቱ ይውጪ ካለኝ በስተቀር እኔ አልወጣም አንቺ ስላልሽኝ። ነግሬሻለሁ እኮ ባለቤቱ አከራዩ መጥቶ ውጪ እስኪልሽ ነው እንደምትጠብቂው። አዎ ስለ ክራዩ ቤቱ አይመለከተኝም። እኔ የሚመለከተኝ አብዲ ብቻ ነው። ውጪ ካለኝ እኔ እወጣለሁ። ቆይ አንቺ ውጪ ምንድነው ውጪ የምትይው? የነን ቋንቋ ፊደል ምላስሽ ላይ እንትን ተለቀፈሽ ሆነ እንዴ? ሲጀመር በቃ አንቺ ውጪ። አንቺ ልጅ ከመጣሽ ነው ሲጀመር የሁሉ ጋጋታ የጫጫታ መጫቃጨት እና ልጁ መናደድ የበዛበት። እኔ አልነካውሽም እኮ እና ምን እያልሽ ነው? እኔ አልነካውሽም። እኔ ሰው ካነከኝ አልነካም ሲጀመር። ከነኩኝ ግን አልነካም። እሺ ቆይ አሁን ልጁ እኮ ውጡ መቶ ውጡ እስከምን ነው እንዴ? እንዴት ነው ሰው እኮ ከቤት እኮ ውጡ አይልም። ሼር ነው ሁሉም እንደዚህ በቃ እሱ እየተጨቃጨቀ ምናምን ሁሉም በቃ ያየም እንትን ማለት አለበት እሱ። እሺ እንደዛ ካልሽ እንግዲህ አሁን የመጣሽው አንቺ ነሽ። ስለዚህ አንቺ ውጪ ቀደም ብለሽ ከዛ እኔ ሁሉም ነገር አስተካክዬ እወጣለሁ። እኔ አስተካክዬልሻለሁ። ምንም ማስተካከል ምናምን እንትን የምትይው ነገር የለም። እሱን እኔ ራሴ አውቃለሁ። የራሴን ነገር እኔ ነኝ የማውቀው። ስለዚህ አንቺ ውጪ። አንቺ ነሽ እንደውም ትላንትና የመጣሽው። በቃ ትላንት እኮ መጥቼ እየጨቀጨኩሽ ምናምን እየነካውሽ ያለሁት እኔ አይደለሁም። ነው ግን ማን ነው ያለካኝ? ባከሽ
አንቺ ከመጣሽ እኮ ሰላማችን የራሱ የተነሳው እንዴ ሊሆን ይችላል። ነገር ግን ይኸው አስተካክዬልሻለሁ። እኔ እንደዚህ አይነት የሚልሽ ነገርን አልሰማም። እኔ እወጣለሁ አልኩሽ። አንቺ ውጪ እኔ እወጣለሁ። አንቺ ከመጣሽ በኋላ እኔ እወጣለሁ። ችግር የለውም። ውጪ አንቺ ቀደም። እኔ ብዙ ነገሮች የሚያስተካክላቸው ነገሮች አሉ። ምንድን ነው ተስተካክለሽ ነው የምታስተካክለው? ግዴታ ነው። የምን ማስተካከል አለበት? ትንሽ ጊዜቶችን የሚወስድ ነገር አለኝና ያን ነገር አስተካክዬ ነው የሚሄደው። እሺ ሌላስ ደግሞ አንቺ ቀድመሽ ውጪ። ሴትዮ አንቺ ጤነኛ አይደለሽም። ስትጀምር ያምሻል መሰለኝ። አንቺ ትላንትና ነው የመጣሽው። አንቺ ቀደመሽ ውጪ። ትላንት መጣሁ ዛሬ መጣሁ ያው ነን መተናል። ስለዚህ ታዲያ አንቺ በቤት ነሽ ውጪ ማለት የምትችይው? ቆይ ነገርኩሽ እኮ እናት ማንሽ ጋዲሴ ምንድን ነው የምትመስለኝ? እኔ እውነቱን ልንገርሽ። ምን ነው እውነቱን የምትናገር? እውነቱን ስትናገሪ እኮ አላውቅም። እውነቱን ልንገርሽ ትያለሽ። ህይወቴን አታበላሽው። የምን ህይወት ኖሮሽ? እኔ እኮ ማብራራት እኮ ለአንቺ ይጠበቅብኛል አይጠበቅብኝም? እሱ ለእኔ ግራ ነው የገባኝ ታውቂያለሽ። አብዲ ጋር ልንጋባ ነው። አብዲን እወደዋለሁ። ኧረ እባክሽ። እና እሱም ተስማምቷል። ከዛስ እኛ ልንጋባ ነው። አብረን ልንሆን ነው። እና ግዴታ አንቺ መውጣት አለብሽ። አንቺ ያለሽ እዚህ ቤት እኛ እንግዲህ አብረን ነው። ወይስ ልትጋቡ ነው እንዴ? እና ለምን ቆይሽ እስከ ዛሬ? ሰርፕራይዝ ላደርግሽ ፈልጌ። ይወዮ እና አረግሽኝ ማለት ነው። አሁንማ ስንጋባ ቤሎ ለብሽ ምናምን እንድታይ ነበር። ጤነኛ ናት እንዴ እቺ? እና ታዲያ ማን ከለከለሽ? እስካሁን ለምን አላገባሽም ታዲያ? አንቺ ያለሽ እንዴት እንዴ? እኔ ቀስ ነሽ እኮ እኔ ምን ያረኩት? ሁሉም ቦታ ላይ እንደ ጎዝም ብትልቅ ያሽ አንቺ ነሽ ችግር ያለብሽ። አንቺ ነሽ ከአብዲ ጋር እንደማልገባ እያረግሽኝ ያለሽ እያልሽ ነው እንዴ? አዎ አንቺ ያለሽ መሆን የማይችል ነገር ነው። እስቲ እውነት በይ እስቲ በእናትሽ። ምን ነው መማል ግዴታ ነው እንዴ? ምንድን ነው አንቺ ይሄናል አሁን ስታስመስይ እኮ በጣም የሚያምርብሽ ባክሽ። እንዴ እኔ ማስመሰል አይደለም ይሄ እውነትን ነው ባክሽ። እንደዚህ አይነት ወሬ ወይን ቀላይ መቼም ይሄ እሱም ያውቃል ሲጀመር ማለት ነው። እና እስከዛሬ ማን ከለከላችሁ ነው ያልኩሽ እኮ ነው። ማን ከለከላችሁ? ምን አንቺ ከለከልሽው? መሀል ላይ እኮ መቀስ ይሆንሽብን። እኔ መቀስ አልሆንኩኝም። የኔ በሁሉ ቦታ ልክ ስደውል አንቺ ተከትለሽ ትወጫለሽ። እኔ ስገባ አንቺ መቀስ ተከትለሽ ይሄ ቆቆ ሁሉ አለው ትያለሽ። አንቺ ሲጀመር አንቺ በፊት እዚህ ቤት ውስጥ ስትመጪ ምን ብለሽ ነበር የገባሽው? እሱ ይመለከትሻል እንዴ? አንቺ እንዴ ይመለከትሻል? ናንቺ ማለት ነው ሲጀመር አይመለከተኝም። ግን ቆይ ምን ብለሽ ነበር የገባሽው? ንገሪኝ። ልንገርሽ እንዴ? እንደ አዲስ ቆይ ተቸግሬ ነው ምናምን እያልሽ አልነበረም እንዴ? ነገርኩሽ እኮ ተቸግሬ ሳይሆን እኔ እንግዲህ ተቸግሬ የምኖርበት አጣው ብዬ አይደለም የመጣሁት አይደል? አዎ አንቺ ገብተሽ አብዲ ቤት ገብተሽ አላገባክ ነው ልትይው ነው የመጣሽው ታዲያ? እሱ ያውቃል። ከዚህ በፊት መጀመሪያም ያውቃል። እሱ ሁሉንም ነገር ያውቃል። እኔ ነው ምኑን ነው የሚያውቀው? ከዛ ስመጣ ሳይሆን እዚህ ከመጣሁ በኋላ ሁሉም ነገር የተፈጠረ ነገር ነው። ሰማሽ? እና ከአብዲ ጋር ልንጋባ ነው። አብዲ የሚያውቀው ሁሉም ነገር አብዲ ያውቃል እኮ። እኔ አትጋባ አልኳችሁም እኮ። እኔ ምን አገባኝ? ነገር ግን ደግሞ ከዚህ ቤት ውስጥ አልወጣም። እኔ ባለ ትዳር ላይ እንዴት አንቺ ልጥፍ ብለሽ አልወጣም ማለት ነው? የምን ምን ልጥፍ ማለት ነው? ሴትዮ ያመሻል እንዴ አንቺ? እንዴ እኔ ሳይነኩሽ ንኩኝ ማለት ምንድን ነው? ቆይ ያማታል እንዴ እቺ? በቃ ተያ ባለ ትዳር ላይ ልጥፍ አትበይ። በቃ ተያ ማን ነው ባለ ትዳር? አብዲ ማን ነው ባክሽ? እኛ ልንጋባ ነው። ግን እንግዲህ ካልተጋባ እንትን አትይም እንዴ? ጂጂጂጂ በይ እስቲ በልነሽ እውነትሽን ነው እንዴ? ለካስ እኔ ጉዳይ ፈላለች እኔ ነው እኮ ምናምን ስትል ትንሽ እንኳን አይከብዳትም እንዴ? በመድኃኒዓለም እሺ ችግር የለም። ወጋብሽን አስረሽ ትድሪኛለሽ። ትቀጥላለሽ። ደስታ አንቺ ምን ሆነሽ ነው? በቃ እንትን የምትይው ተንጣጣሽ እኮ በእናትሽ እንደልሻ እንዴ? ምን አለ መሰለሽ አማራ ማለት ነው ሲሩ ሰምታ ድሮ ታንቃመተች አለ። ምን ነው ዝም ብለሽ አንቺ ከመሬት ተነስተሽ እንደዚህ ልጥፍ ልበል ነው ወይስ ምንድን ነው? ሲጀመር እኔ ከብድ ሰው ጋር ከማውራት ብሄድ ይሻለኛል። እሺ አንቺ ጤነኛ አይደለሽ። ትድሪኛለሽ። ችግር የለውም። ኧረ እዛ የሚድርሽ ፈልጊ። እብድ ናት። ወጋብሽን አስረሽ ነው። ኧረ በእናትሽ ዝም በይ። ገና ትቀጣያለሽ። ገና ትቀጣያለሽ። ምን አቃጠለኝ? አቃጥልሻለሁ። አሳብሻለሁ። እሺ ያርግልሽ እንግዲህ ካሰብሽው። እሺ ነው ማንኛውም እንጂ ድንጋይ ራስ ቀብስ እኔች ምን ነው እንዴ? በእናታችሁ ተነግሮ ምንም አይሰማደንም። እሺ ውድ ቤተሰቦቻችን እንዳያችሁት ነው ቪዲዮ ያልኳት ነገር ጋዲሴን ሁሉም ነገር እውነት ነው። እሷ ግን ቀልድ መስሏት ተናዳ ወጥታለች እና ምን ማድረግ እንዳለብኝ አላቅም። እንግዲህ ልጁም በእኛ ምክንያት በጣም ተጨናንቋል። እኔ አብዲ እውነት ለማግባት ሳይሆን እኔም ከቤት ወጥቼ እሷም እንድትወጣ ነበር። እሱ አላማው እንደዛ ነው። በቃ በጣም እንትን ስላለ ሙጡ ለማለትም ስለከበደው ነው እሱ ዝም ያለው እና እኔም ወጣለሁ እሷም እንድትወጣ ነበር። እኔ አላማዬ አብዲ ላገባው ሳይሆን እኔ ለቪዲዮ ዝም ብዬ ነው ያልኩት። ግን እሷም እንደዚህ ተናዳ ወጥታለች እና እንዳያችሁት ነው ቪዲዮ